ሰላም ሰላም ቅዱሳን በሙሉ እንዴት ናችሁ? ሁሉ ሰላም ነው? ሁሉ መልካም ነው ወይ? ኢትዮጵያም ያላችሁ ከኢትዮጵያ ውጭም ያላችሁ ሰላም እላችኋለሁ። የጌታ የእግዚአብሔር ሰላም የበዛ ይሁን እና ዛሬ የሆነ ሐሳብ ይዤ መጥቻለሁ። ያ ሐሳብ ምንድነው? አንድ ቦታ ላይ አንድ አቮካዶ እና ወይም ዝም ብሎ ሌላ እንጨት ወይም እሾክ ይሁን ዛፍ ይሁን ዝም ብሎ ከተቀመጠ አቮካዶ ላይ ፍሬ አለ፣ ያኛው ላይ ፍሬ የለ። ሰው ድንጋይ የሚወረውረው አቮካዶ ፍሬውን ለማውረድ አቮካዶ ላይ ነው የሚወረውረው ማለት ነው። ለምን? ፍሬ ስላለ። ያኛው ላይ ድንጋይ የሚወረውር ሰው የለም። ምን ለመናገር ፈልጌያለሁ? ይሄ እኔ ለመናገር የፈለኩት ነገር ምንድነው? አሁን ቲክታክ ላይ ቢሆንም ኢሞ ላይ ቢሆንም የትኛ ሚዲያ ላይ እያገለገሉ ወይም እየጸለዩ ያሉ ሰዎች ላይ እግዚአብሔርን ቃል የሚሰብኩ ወይም የሚዘምሩ ሰዎች ላይ የተለያየ ጽሑፍ ይጻፋል፣ ከታች ማለት ነው። ስድብ ጽሑፍ፣ መልካም ነገር የሚያደርጉ ሰዎች ላይ ከታች የሆነ ጽሑፍ፣ የማይመች ጽሑፍ ይጻፋል። አንድ ሰው ከዘፈን ጋር እየጨፈረ የሆነ ነገር እያደረገ ቢገኝ ይሄንን ማንኛው ሰው መጥቶ ላይክ ያደርጋል፣ የስ ብሎ። ይሄ ለምንድን ነው? በዛን ጊዜ የእናንተን ውጤት ተመልከቱ። መልካም ነገር የሚታደርጉ ሰዎች ቅድም መጀመሪያ እንደተናገርኩት ዛፉ ላይ ሰው ድንጋይ እንደማይወረውር ዛፍ ላይ ምንም ነገር የለም። የሚወርደው ወይም ከዛ አውርዶ የሚጠቀም ነገር የለም። አቮካዶ ላይ ፍሬ ስላለ ነው የሚወረወረው። እንደዛው በእናንተ ላይ ፍሬ ስላለ ነው እታች የሆነ ኮሜንት ለማስጣል ነው እየወረወረው ወይም እየጻፈ ያለው። ስድብ ይሁን የተለያየ ነገር ይሁን ፎገራ የሆነ ነገር ይሁን እየተጻፈ ያለው ለማስጣል ነው። ተሸክማችሁ ያላችሁት ፍሬ ለማስጣል ብዙ ነገር ያደርጋሉ። ይሄንን ለእናንተ አንድ ሐሳብ እናገራሉ። ያ ነገር ምንድነው? ለእናንተ ማንም እንዳሰሙ እግዚአብሔርን ሰምታችሁ መልካም ነገር የሚታደርጉ ሰዎች የትኛ ቦታ ላይ ቲክታክ ላይ ቢሆን ኢሞ ላይ ቢሆን የትኛም ዩቲዩብ ላይ ቢሆን የትኛም ሚዲያ ሶሻል ሚዲያ ላይ የሚታገለግሉ ሰዎች ማንንም እንዳሰሙ እግዚአብሔርን ሰምታችሁ ትክክለኛ መንገድ አገልግሉ፣ ጸልዩ። ምንም ነገር ይጻፍ እሱ እንዳሰሙ ቀጥሉ። ጌታ እግዚአብሔር ከእናንተ ጋር ነው። ይህንን ለብዙ ሰዎች ሼር ኮፒ ሊንክ አድርሱ። እግዚአብሔር ይባርካችሁ። ተባረኩ። ወዳችኋለሁ በጌታ ፍቅር።